ሰላም ወንዶቼ እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ የዛተር አሰራር አጂና ማለት ነው። በዚህ ብርጭቆ አንድ ሁለት ከትንሽዬ ያኔ ግማሽ እንደ እናንተ እንደ አጂናችሁ እንደ ዱቄታችሁ ማለት ነው። ከዛ እርሾ አረግበታለሁ ማለት ነው። እርሾዬን እዩት፣ ይሄው አንድ በሾርባ ማንኪያ ማለት ነው። ሁለት በሾርባ ማንኪያ። ከዛ ኒዶ ይሄው ኒዶ እናዘጋጅቻለሁ ማለት ነው። ይሄው በዚህ እንደዚህ ያረግና አንድ ኒዶ ሁለት ሶስት እሺ አረጋለሁ ማለት ነው። ከዛ እንቀጥልና ይሄው ጨው ትንሽዬ ጨው እናደርግበታለን። እሺ ትንሽዬ ጨው አላበዛም፣ ስኳር ስለማድረግ ጨው ብዙ አልፈልግም። እንደዚህ አረጋለሁ ማለት ነው። ከዚህ በኋላ አንድ ስኳር ማለት ነው እንደዚህ አድርገን አንድ ስኳር እናረግበታለን። ከዛ ዱቄታችን ይሄው አንድ ሁለት ያኔ ብዙም አይሞላም ማለት ነው። ለመጀመሪያ ነው ትንሽ ቦካ እስከሚልልን እንደዚህ እናደርጋለን ማለት ነው። ይሄው እንደዚህ አድርገን ትንሽ ለአንድ 5 ደቂቃ ከድነን እንተዋለን። መሶሳ ስጭ ሲወልሽ አንድ ትልቁ ሰው ክድን እናድርገውና አንድ 5 ደቂቃ እናስቀምጣለን እንደዚህ። ከዛ ከአንድ 15 ደቂቃ በኋላ እንመጣለን። ይሄው እዩት፣ አያችሁታ እንዴት እንደቦካ የቅድሙ ማለት ነው። አንድ ከትንሽ ያኔ ያረኩት ቅድም ያረኩት ዱቄት አይታችኋል በብርጭቆ። ይሄው 3 የቅድሙ 2 ስላለ ማለት ነው 4 ይሄው 5 ከዛ ዘይታችን ይሄው እናንተ እንደፈለጋችሁት አድርጉት። እቺ ብርጭቋ ትንሽ ስለሆነች ነው እኔ ትንሽ ከፍ ያደርኩት እንጂ ግማሽ ነው እያቦካው አያለው ማለት ነው። እርሾውን መጀመሪያ ቦካው አይታችኋል። እንዲህ ያደረግን በትንሹ እናቦካለን። አያችሁታ። ከዛ አብረን እናያለን ማለት ነው። እስከ መጨረሻ ከኔ ጋር ቆዩ። ይሄው እንዲህ ሆነ። ጣችን ከዚህ ላይ እናወርዳለን። ይቅርታ ግን ጓንት ስላለበስኩ ማለት ነው። ለማንኛውም ካልገባችሁ ኮሜንት ላይ አስቀምጡልኝ። በደንብ ከዚህ የበለጠ የማሳያችሁ ነገር ካለ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ኮሜንታችሁን አስቀምጡልኝ፣ አበረታቱኝ። አይከፈልበትም። እንደዚህ አድርገን አሁን ፎጣችን ልብስ አድርገን ወይም ደግሞ ሳኑን የሆነ ክዳን ነገር ብቻ አንድ 15 ደቂቃ ወይ 20 ደቂቃ እንተዋለን ማለት ነው።
እሺ ይሄው ይሄ የዚህ ማቡኪያ ነው። ጠብቁኝ፣ ከትንሽ ደቂቃ በኋላ እመጣለሁ። ይሄው አጂኔ ቦካ ይሄን ይመስላል። እንደምታዩት አያችሁ፣ ቡክት አሪፍ አድርጎ ነው እንዴት እንደሚያምሩት የምር። አሁን አብረን እንሰራለን። እንግዲህ ተከተሉኝ እንዴት አድርጌ እንደምሰራ ማለት ነው። እንደዚህ እናደርጋለን ማለት ነው። እንደዚህ አድርገን ልጣችን ያው እንዲጠቃለልን ማለት ነው። ለዚህ ቆጭ እናደርጋለን። እንደዚህ አድርግና ልጤም ማለት ነው። እሺ ጄቪን ኬሪ እንዴ ነው ያው ቅድም አይታችኋል እንዴት እንደቆራረጥኩት። እንደዚህ አስገብቼ እንደዚህ ይሄው ቆጭ ካረኩ በኋላ እመጣለሁ። ሰዓት እንዳይረዝምባችሁ ማለት ነው። ረዥም ከሆነ ይሰለቻል። ለዛ ነው። እሺ እመጣለሁ፣ ታዩታላችሁ። እናንተና ይታያችሁ አይታዩ አላውቅም። እንግዲህ ካልታያችሁ እባካችሁ ንገሩኝ። እሺ ያው ለወደፊቱ አስተካክዬ እንድመጣ ማለት ነው። ልክ የቪዛና የእንትና ጂን እንደሚሰራ እንሰራለን። ይሄው ሳኔ ይሄው አብረን እንከፍታለን። እንግዲህ ቪዲዮ ይረዝምባችኋል ብዬ ነበር ላሳያችሁ ፈለኩ ማለት ነው። እንደዚህ እንከፋፍተዋለን። በጣም ነው የሚጣፍጠው። እስከ መጨረሻ እንግዲህ ቪዲዮ ካያችሁት ትወዱታላችሁ። በተለይ በቀይ ሻይ ወዳጅ የሆናችሁ ሰዎች ማለት ነው። ማርያም በጣም ነው የሚጥመው። እዩት ብቻ አጅኔን እንዳያችሁት አቡክቻለሁ፣ ወይም ደግሞ ልቄን ማለት ነው። ከዛ አብረን እንግዲህ እናያለን የሚሆነው ነገር ማለት ነው። ይሄ ነግሬያታለሁ፣ ደውዬላታለሁ። አንስታ ብዙ ብያታለሁ። እዚህማ እዚህ ነኝ ልንገርሽ ብዬ ከዛ እንደዚህ እንቆራርጣለች። ይኸው በዚህ አይነት መልኩ እናስቀምጣለን። እንደዚህ አስተካክለን ካስቀመጥነው በኋላ ከዛ ልጤን ደግሞ ስሰራ እንግዲህ ካሜራ ከተመቸኝ ታዩታላችሁ። መቅረጹ ከተመቸኝና ከቻልኩ ማለት ነው። በጣም ያስቸግራል። እናንተ በበቃችሁ ናቸው። ያው ለራሳችሁ የምትፈልጉትን አድርጉ። እኔ ትንሽ
አዚኔ ብዙ ስለሚሆን በዛ ማድረግ ስለፈለኩ ነው ማለት ነው እንዳያንሰኝ። ያው ከተረፈም ደግሞ በፕላስቲክ በሽካፍ ይከድነውና ፍሪጅ ይገባል ወይም ተላጃ ይገባል ማለት ነው። እላችኋለሁ ከደቂቃ በኋላ እንገናኝ። ይሄው ይሄ እንደዚህ ቆራርጬ አስተካክያለሁ። ይሄው የሊጤንም እንደዚህ የዝብደ ወረቀት አስተካክያለሁ ማለት ነው። ከአንድ 5 ደቂቃ በኋላ እንገናኝ። ይሄው ይሄ ደግሞ ለዛተር ማለት ነው። ይሄው ዛተራችን ዛተር የሚበቃናችን ያው እንደሚበቃን እንደ አዥናችን ወይም እንደ ልጣችን አይተን እንጨምራለን ማለት ነው። ዘይቱን እናደርግበታለን ወይም ደግሞ የወይራ ዘይት ማለት ነው። ከዛ እንደዚህ አድርገን እናዳርሰዋለን። ትንሽ በዛ ማለት አለበት። እሺ የወይራ ዘይት ጥብስ ከሆነ እንደዚህ እንደዚህ ቀጠን ማለት አለበት። ከዛ እንግዲህ አብረን እናያለን ማለት ነው ሁኔታው። ይኸው እንደ ቪዛ አደረገን። ከዛ እንደዚህ ዙሮን ቆርጠን መሱ ኢሞሽ የተደወለንበት እንደዚህ አድርገን እናነሳዋለን። ይኸው እንደዚህ ሆነ። ከዛ ፎርማችን እናስገባለን ማለት ነው። አብረን ፎርማችን ከተተን ከ15 ደቂቃ በኋላ እንገናኛለን። ይኸው 180 በ210 ነው። 15 ደቂቃ ላይ እናደርጋለን ማለት ነው። ከታች ነው እሺ፣ ከላይ በኋላ ነው። ከዛ ደግሞ መጣል ጨረሰን። ይሄው ከላይ 5 ደቂቃ ነው የሰጠሁት ቅድም ማለት ነው። ይሄው ወደዚህ ሲገለብጥ ደግሞ አብረን እናያለን። እሺ ይሄው አብረን እንከፍታለን። ያ ሰላም ያ ሰላም። ይሄው ይሄን ይመስላል። ይሄው በጣም ነው የሚያምረው የምር። ከዛ አሁን ደግሞ እናነሳና ወደዚህ እንገለብጣለን ማለት ነው፣ ወደ እቃችን። ይሄው ወደ እቃ ገለበጥኩ። ይሄን ይመስላል። ዋው በጣም ነው የሚያምረው። በሻይ በቀይ ሻይ እንዴት እንደምጣፍጥ ማለት ነው ታዩታላችሁ። ጀርቡ፣ በስንቱ ጀርቡ ጀርቡ። ሹፉሃ ከይፍ ይጂ ሐላ የምር ሞክሩት። በተረፈ እናመሰግናለን። አመሰግናለሁ። ኮሜንታችሁን አበረታቱኝ። የካሜራ ችግርም ካለ ንገሩኝ እንዳስተካከል። ያው በአንድ እጄ የሰራው በአንድ እጄ የቀረጽኩት ስለሆነ ነው። ሰብስክራይብ አድርጉኝ፣ ኮሜንታችሁን አስቀምጡልኝ። እሺ ውዶችዬ አመሰግናለሁ በጣም ስለቆያችሁ ከኔ ጋር።